السلام عليكم ورحمة الله وبركاته ودنا የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ደህና ናችሁ? ሁሉ አማን አለው አልহামዱሊላህ። እየጠፋ ሰው እናንተ ትፈልጉ እኔ ደግሞ ምን እንደነካኝ አላውቅም። እንደ ክረምት ውሃ ነው እንደ በጋ ውሃ ብልጭ ድርግም እያልኩ ነው። ለማንኛውም እንዴት ናችሁ? ሰላም ናችሁ? አለው እስቲ ዩቲዩበሮች ሼር እያረጋችሁ ቻናሌ በጣም ሞቷል፣ ቀዝቅዟል። ሼር ላይክ እያረጋችሁ እስቲ ይንቀሳቀስ ትንሽ። ምን እንደነካው አላውቅም። ያው ምን እንደነካው ሳይሆን መፖስት ስላቆምኩኝ በጣም ስለዘገየው ማለት ነው። እንትኑም ዋቻወሩም ወደ 0 ወርዷል እና ሼር ላይክ እያረጋችሁልኝ በተለይ ሼር በጣም ወሳኝ ነው ዩቲዩብ ላይ እና ቪዲዮን ለረጅም እንትን ማለትም እንደዚህ አያት አርጋችሁ ብቻ አትውጡ። ለቢያንስ ለአንድ ደቂቃ ቢያንስ ነው ብቻ ይውልኝ እስቲ እና እንደዛ ነው። የሰሞኑን ወሬ ሰምታችኋል አይደለ? 4000 ዋች አወር በሱ እያማረሩን ጭራሽ 8000 ዋች አወር ለዩቲዩብ መስፈርቱ ዩቲዩበር ለመሆን መስፈርቱ 4000 ዋች አወር ነበር በፊት 4000 ዋች አወር እና 5500 ሰብስክራይብም እስከ 1000 ሰብስክራይብም ነበረ። አሁን ዋች አወሩ እስከ 8000 የሆነ ነው አሉ። አስባችሁታል? በቃ ዩቲዩብ በቃ አለ አይደለ በጣም እየከበደ ነው። ስለዚህ አደራችሁን ያ እንዳይሆንብኝ እኔ 0 ገብቷል ዋች አወሬ። ቪዲዮን ሼር አድርጉልኝ በእናታችሁ። በመቀጠል ለመዳም ቅመሞች ነው ይሄ አረብ አገላላችሁ አሁን ማለት ነው። በዚህ ሰዓት እኔ ምነግራችሁ ነገር ቢኖር በዚህ ሰዓት ማለት ነው እንትን እንዳትሉ፣ ምንድነው ወደ ኢትዮጵያም ለማምጣት እንዳታስቡ፣ መሬትም ለመግዛት እንዳታስቡ፣ ቤትም ለመስራት እንዳታስቡ። በዚህ ሰዓት ቆይ ትንሽ ረጋ ይበል ይረጋጋ። ለመሰላችሁ አሁን ማለት ነው አሁን ኢትዮጵያ አሁን ያለችበት እንትን ማለት ነው በጣም ከባድ ነው። መንገዶች ምናምን እየተሰሩ ስለሆነ ቤትም ለስራ ካላችሁ የእንትኖች የቤት መስሪያ ቁሳቁሶች በጣም ውድ ሆነዋል ማለት ነው። እና ኢትዮጵያ እገባለሁ ገብቼ ስራ ጀምራለሁ ለማለት ሰው ሱቅ ያለው ሰው ሽጦ ከዚህ ወደ አገር ውጭ እያወጣ ነው። መስራት አልቻለም። ለምን ማለት እናንተ ኢትዮጵያ ተቀምጣችሁ እንደዛ ትላላችሁ ምናምን እንዳትሉ። የደረሰበት ነው የሚያውቀው። እኔ ጠቅልዬ በመግባቴ እንዴት እንደተጸጸትኩኝ ሊነግራችሁ አልችልም ወላሂ። እና ጠቅልላችሁ የምትገቡም ከሆነ ጠቅልላችሁ እንዳትገቡ። ከሀገር ለመውጣት ራሱ እዚያም ማለት ነው መከራ፣ ናሽናል አይዲ ለማውጣት መከራ፣ ፓስፖርትም ለማሳደስ መከራ፣ በቃ መከራ የሆነ መከራ ማለትም ተቸግራችሁ እንኳን 2 ቀን 3 ቀን ተቸግራችሁ እኮ ወዲያው እጃችሁ ላይ ቢገባ ችግር የለውም። ግን ይሄ ማለት የሆነ አለ አይደል ተስፋችሁ ነው የሚያስቆርጣችሁ የዚህ ሀገሩ መከራ ማለት ነው። እና ከሀገር ለመውጣት ራሱ በጣም ቀላል አይደለም እንደ በፊት ምናምን እንዳይመስላችሁ። እኔ ተናግሬያለሁ እና ስገቡም ካንስል አርጋችሁ አትግቡ። ወይም ትንሽ ማለትም አሁን ለመግባት ያሰባችሁ ንግድም እጀምራለሁ ለምትሉ ሰዎች ወላሂ እኔ ብዙ ሰው ንግድ እጀምራለሁ ብሎ ካንሰል አድርጎ የገባ ከዛ አሁን ደግሞ በግብሩ ምክንያት ግብሩ በጣም ከመጠን በላይ ከምትሸጡት እቃ በላይ ማለት ከምታገኙት ከገበያችሁ በላይ ነው እየተጠየቀ ያለው እና እናንተ አሁን በዚህ ሰዓት እዛው ትንሽ ቢያንስ ይሄ ነገር እስኪረጋጋ መንገዱ ሚለቅ ምናምን ነገር ብቻ ይሄ ኢትዮጵያ ያለችበት ሁኔታ ትንሽ ትረጋጋ። እስከዛ ያዙ፣ ብራችሁንም እንዳትልቁ ያዙ እዛው። አንዴ ከባንክ ይዘረፋል ሰው፣ አንዴ ያው መንገድ ያለ መሬቱን እየተወሰደበት ነው። ስንት አመት የለፋንበት መሬት ቢያንስ እሺ ካሳ ነገር ቢኖሩ ካሳ የለውም መንገድ ነው እያለ እና ይሄ ለትምህርት ቤት ይሄ ለምንድነው ለግሪን ኤሪያ እንፈልጋለን ያሉ ማንም አይሰማሽም።
ለምን ጅብ አይበላሽም? አውጥቶ ነው የሚበትኑሽና አሁን ብዙ ሰዎች አይታችሁ ከሆነ በቃኝ ብሎ የገቡ ሰዎች እስኪ ካላችሁ አለው በሉ በቃኝ ብሎ ከአረብ ሀገር ገብቶ ቤት ሰርቶ እየኖረ ያለ እና እንደዚህ አይነት ደርሶበት ወደ ስደት ይሄዱ ብዙ ናቸው። እና አንዳንድ ሰዎችንም አመጣለሁ አቀርባለሁ ኢንተርቪው ያደርግላቸዋለሁ ለመሄድም ያሰቡ ፕሮሰስም ላይ ያሉ ማለት ነው። ማለትም መንገድ እና ለግሪን ኤሪያ ያለ ምናምን ብሎ ማለት ነው ቤታቸው ፈርሶባቸው ቦታቸው ተወስዶ በቃ ባዶ ሜዳ ላይ ኪራዩ ራሱ አሁን ማለት ነው። ግን ከሰራችሁ ትኖራላችሁ እዚህ ሀገር። ግን አሁን ሰራችሁ ያው ነው አልሰራችሁም ያው ነው እዚህ ሀገር ማለት ነው። ወላሂ ላዚም ብዙ ብርም ያለው ያው ነው፣ ቤትም ያለው ያው ነው። ብቻ የሆነ ከማማረር አልወጣም። ይሄ በምን ምክንያት ይመስላችኋል? ያው በኑሮ ውድነቱ ምክንያት ነው። ዛሬ ያገኛችሁትን የእቃ ዋጋ ነገ ብትሄዱ አታገኙትም። እንደዛ ሆኗል። ስለዚህ የመዳም ቅመሞችዬ ለተወሰነ ጊዜ አሁን ምንድነው ይሄ መንገዱ ተሰርቶ ይለቅ ምናምን ነገር በየአቅጣጫው መንገድ እየተሰራ ስለሆነ አገሪቱ በእርግጥ እየለማች ነው፣ ያማረባት ነው። ነገር ግን ይሄ በህዝቡ እንትን ነው ማለትም የህዝቡ አስተዋጽኦ አለበት። የህዝቡ መሬት ነው። የህዝቡ ስላችሁ በቃ ብዙ ሰው ተፈናቅሎበታል። ብዙ ሰው ከስራ ወደ ዜሮ ገብቶ ማለትም ብቻ ከሳራ ገብቶበታል እና ለዛ ደግሞ ካሳ የሚባል ነገር የለውም። ምናልባት ታስታውሱ እንደሆነ የዛሬ 3 አመት አካባቢ ወፎቹ ይጫጫሉ። የዛሬ 3 አመት አካባቢ ማለት ነው ወደ አዲስ አበባ የፈረሰባቸው ሰዎች እኔም አንዷ ነኝ። ወላሂ ላዚም 7 አመት የዛኔ እጄ ሲቆራርጠኝ ስሰራ የነበረ ማለት እስካሁን ጠባሳው አለ የእጄ ማለት ነው። 7 አመት ሙሉ ኮንትራት ቤት አንገቴን ደፍቼ ሰርቼ አዲስ አበባ ላይ ቤት ገዝቼ ነበረ። ምንድነው ወደ እንትን ማለት ነው ወዴት ነበረ ብቻ ፈርሷል። የዛሬ 3 አመት የአዲስ አበባ ላይ የነበሩ ጨረቃ ቤቶች ያልፈረሱበት ምናልባት ከአንዱ ቢኖሩ ነው እንጂ እንዳለ ፈርሷሉ። ከዛ ውስጥ አንዷ እኔ ነኝ። እኔ ፈርሶብኛል። የ7 አመት እንትኔ ዜሮ። ሰው 7 አመት ለፍቶ እንዴት ነው ዜሮ? ልጅነቴን ምናምን እዛ ማለት ከልጅነቴ ማለት ስደት ወጥቼ ከባድ ነው። ብቻ ይሄው ምንም አላመጣንም። ምን እናመጣለን? ምንም ካሳ የሚባልም ነገር የለውም። ምንም የለውም። እንደዛው ነው በቃ። ጅብ በላችሁ አልበላችሁ የራሳችሁ ጉዳይ ነው። እነሱ ጉዳያቸውም አይደለም እና እንደዛ ነው። የመዳም ቅመሞችዬ እንዳላረዝምባችሁ ቪዲዮ እንትን በሉ ማለትም ተረጋጉ ትንሽ። በዚህ ሰዓት ብርም ለመላክ እንዳታስቡ። መሬትም ለመግዛት ቤትም ለመግዛት ቤት ስገዙ ደግሞ ካርታውን እያያችሁ ካርታ አይደለ እንዳገዙ። መሬትም እንደዛው ካርታ ለማውጣት አሁን እንትን ነው ከ10 አመት ወደዛ ነው እንትን ግብሩን የምትከፍሉት ካርታ ለማውጣት ስታስቡ። ሲጀመር ካርታ የሌለው ቤት የመንግስት ነው እየተባለ ስለሆነ መንገድም ምንድነው መሬትም ሆነ ቤት ይሄንን እያስተዋላችሁ ዝም ብላችሁ ቤትና መሬት አገኘን ብላችሁ ብራችሁ እንዳትበሉ ነግሬያችኋለሁ። የመዳም ቅመሞችዬ እስቲ አንዳንድ ጥያቄ ካላችሁ ጠይቁኝ፣ እኔ መልስላችኋለሁ። እስቲ ይሄንን ቪዲዮ ሼር ላይክ አድርጉ በእናታችሁ። $1 ላስቸግራችሁና ሼር ላይክ አድርጉልኝ።